እኔ መሐመድ አንብሶ ይባላለሁ። የወላይታ ብሔር ተወላጅ ነኝ። የደቡብ ክልል ባህልና ቱሪዝም ቢሮ የባህል ጥናትና ልማት ከፍተኛ ባለሙያ ነኝ። ከ150 ዓመታት በኋላ ለሚከበረው የኢሬቻ በዓል መላውን የኦሮሚያ ህዝብና እንደውም የኢትዮጵያን ህዝብ ሁሉ በመድረሳችሁ እንኳን ደስ አላችሁ፣ እንኳን አሸጋገራችሁ እላለሁ። መጀመሪያ የኦሮሞ ህዝብ ዘመን መለወጫ አዲስ ዘመን መለወጫ የኢሬቻ በዓል እንኳን አደረሳችሁ እላችኋለሁ። ግፋታን አንድ ላይ ሆነን የወላይታ ዘመን መለወጫ በዓል አንድ ላይ እንዳከበርን የጌታ ፍቃድ ከሆነ እኛ አንድ ነን። ኦሮሞ ላይም አንድ ላይ ብናከብር እኔ ራሴ ከእናንተ ጋር ሆኜ ብሰራ ደስ ይለኛል መድረክ ላይ። ስሜ ታደለ ፎላ ይባላል። የወላይታ ብሔር ተወላጅ ነኝ። በዋናነት የፌደራል ስርዓት ያመጣው ህገ መንግስቱ የመጣ መብት ነው። ማንኛውም ብሔር የራሱን ባህል የማንከባከብ፣ የማሳደግ፣ የማልማት ኃላፊነት ተሰጥቶታል። የኦሮሞ ብሔርም ደግሞ የራሱን ባህል በሚመቸው አካባቢ ማክበር አለበት። ደግሞ የኢሬቻ በዓል ደግሞ የኦሮሞ በጣም የሚታወቅ በዓል ነው። ከሌሎቹ በተለየ መልኩ የኦሮሞ ብሔረሰብ ተወላጆች የራሳቸውን ባህል ታሪክ የሚገልጹበት ስለሆነ እነሱም ያው እንኳን አደረሳቸው ለኢሬቻ በዓል። ኢሬቻ በዓል ደግሞ አዲስ አበባ መከበሩ ደስ ይላል። እኔ አሁን ለመምጣት ዝግጁ ነኝ። ሌሎችም አገር ወክለው የሚሄዱ ይኖራሉና ይሄ በጣም ጥሩ ነገር ነው። እንኳን አደረሳቸው ይላሉ።